بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የሉቅማን ሀገር አቀፍ በጎ አድራጎት ማህበር እህት ወንድሞቼ እንዴት ናችሁ? አልহামዱሊላህ ለአላህ ከዛም ለእናንተ ለጀግና እህቶቼ ምስጋና ይገባውና እንግዲህ ዘንድሮም እንደተለመዱት አመታቶች እዚህ ሀይቅ የጃሪ ተፈናቃዮች ጋር ተገኝተን ከወለጋ ተፈናቅለው ከሞቀ ጎጆአቸው ወጥተው ማንንም በማይጠይቃቸው ቦታ ላይ የሚገኙ ወገኖቻችንን ማንንም ሳያስታውሳቸው ሉቅማን ዘንድሮም ከጎናችሁ አለሁ በማለት ይሄው እንግዲህ የምትመለከቷቸውን ሁለት በሬዎች በማረድ እነዚህ ወገኖቻችንን እንደኛው እንጀራ እንዲሁም ደግሞ ስጋና መረቅ አግኝተው እንዳፈጥሩ ወላሂ እናንተ ጀግናቶች ትልቅ አበርክቶን ተወጣጣችኋልና እናንተ ለጀግናቶቻችን ይሄ ነው ብለን የምንገልጽበት ቃላት ባይኖርንም እነዚህን ወገኖቻችንን በዚህ ሁኔታ ላይ እንደማስደሰት ወላሂ ትልቅ እርካታና ደስታ የለም። ምን ጊዜም ቢሆን ሉቅማን የቲሞች ያቅመ ደካሞች እንዲሁም የስደተኞች አለይታና ከጎናቸው የሚቆም ማህበር ነው። ለዚህ ደግሞ ከምንም በላይ የአንበሳውን ድርሻ የሚወጡት የብርቅዬና ሰጥተው የማይጠግቡ እህቶቻችን ከራሳቸው ከቤተሰቦቻቸው ከወገኖቻቸው አስቀድመው እነዚህ ተፈናቃይ ወገኖቻችን ይበልጡብናል፣ እኛ ያገኘነውን ነገር ማግኘት አለብን ብለው በዚህ ልክ ማስደሰት መቻል ወላሂ እጅግ በጣም የሚበረታታና የሚያስደስት ተግባር ነው። አላህ ያወጣችሁትን እጥፍ ድርብ አድርጎ ተክቶ በሁለቱም ሀገር አላህ ያስደስታችሁ። ይሄንን ወገን ተደስቶ ማየት ወገን እንደዚህ እንደኛ በጥሩ ነገር አፍጥሮ እንደማየት የሚያስደስት ነገር የለምና እኛም በሰራችሁት ነገር እጅግ በጣም ተደስተን በጊዜው ደግሞ ቦታው ላይ የነበረው ኡስታዝ መሐመድ ዑመር ያለውን ሁኔታ መልእክት ያስተላልፍልናል ማለት ነው። እስኪ ያሉትን ሂደቶች እስከዛው ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። وأصمى والفؤاد غدا رماحا بوجه بالجمال إذا تجلى وثغر مثل برق المزن لاحا فتدخلها العيون إلى قلوب وتجتاح الفؤاد لنا اجتياحا تبيح من الحمى ما كان صعبا سلام للحبيب إذا استباحا سلام الروح طب للنفوس بطول وصالها أرجو صلاحا قديما قيل إن الحب يعمي ويضعف أنفسا كانت صحاحا وقد كنت المكذب للسكارى فأشتمهم غدوا أو رواحا فصرت من الذين غدوا مثالا أطاح العشق منهم من أطاحا وعدت بجنبهم حتى غدونا نمر الكأس نشرب بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته ودنا ተከበራችሁ ሉቅማን ሀገር አቀፍ ማህበር እህቶች ስሙጆች ፈሊላህ الحمد እንግዲህ ጀዛችሁን በጥፍ ድርብ አድርጎ ደርቦ ደራርቦ አላህ ይመንዳችሁ ጀዛኩሙላሁ ኸይር። እንግዲህ ያው ጉዟችን እንደቀጠለ ነው። ዛሬ ጃሪ ቱርክ ካምፕ የምንገኘው ዛሬ እዚህ ካምፕ ጋር ትንገናኝ ወደ 2395 አባወራ ማህበረሰብ ባለበት እንገኛለን። እዚህ ትንገኝ እንግዲህ ዛሬ ያው ፍጥሩ እንደተለመደው አይደለም። ዛሬ እየሰራን ያለ ነው እንደተለመደው እየሰራን ያላደለንበት ምክንያት ያው ወቅታዊ ችግሮች አሉ።
ይሄንን በማስመልከት ማድ ሰርተን እያንዳንዱ ማህበረሰብ ማድ ተሰርቶ ፍጡር እያስፈጠርንበት ያለው ሂደት እንደዛሬው አይደለም። የዛሬው ሂደት እንግዲህ ሁሉም በቤተሰብ እዚህ ጋር የምታዩት ማህበረሰብ ሁሉም ወጥቷል። የምታዩት እንግዲህ ሁሉም በነቂስ ወጥቷል። ሴት ወንድ ታይል፣ ህፃናት ትንሽ ታይል፣ እንዲሁም ክርስቲያኖች ደግሞ እታች ዝቅ ብሎ እካም መካከል ተገይተው እያደረጉ ባለበት ሁኔታ ነገር አለ። ይሄንን አስመልክተን እንትን እያደረግን ያለነው የፍጡር ፕሮግራም ጠብቀን የፍጡር ፕሮግራሙን የተሳካና ያማረ ሁኔታ አድርገን ለመስራት በተቻለ አቅም ሞክረናል። ወላኪን ግን የሰላሙ ጉዳይ በዚህ በጀርባችን በስተኩል ላይ ትንሽ ችግሮች አሉና ቶሎ ውጡ የሚባል እንትን አድርጎ መጥቶብናል ወደኛ። እኛ ቶሎ ለመውጣት ይሄንን ቪዲዮ ሁሉም ቤተሰብ በቤተሰቡ ልክ እንጀራም ወጥም ስጋውንም እያንዳንዱ ሁሉን ነገር ለመውሰድ ሁሉም ማህበረሰብ ይኸው በነቂስ ወጥቶ የምታዩት ፎቶ ነው ማህበረሰባችን ማለት ነው። እኛ ደግሞ ከዚህ ቦታ ላይ ዛሬ እንደተለመደው ቶሎ ማድ ሰርተን እያንዳንዱ ማህበረሰብን አስፈጥረን ለመሄድ የሰላሙ ችግር ትንሽ ያስቸግራል። ቶሎ ውጡ እየተባልን ስለሆነ እኛ ቶሎ ለመውጣት በዚህ ልክ